ይድረስ ይህ መልእክቴ መንገድን ለሳቱና የነኸዲጃ የሱመያና የአይሻን ፈለግ መከተል ለተሳናቸው ሙስሊም ሴቶች በሙሉ ምናልባት ያሳለፉትን ህይወታቸውን ወደ ኋላ ተመልሰው በደንብ እንዲመለከቱ ሊረዳቸው ይችላል። ጠንካራ ለሆኑ እህቶች ይበልጥ እንዲበረቱና በዲናቸውም ላይ ጽናት እንዲኖራቸው ይረዳቸዋል። ውድ እህቴ ሆይ የሆነ ነገር ያስፈልገው ሰው ያንን ለማግኘት ሲል ፍለጋን ያደርጋል አይደል? ሁላችንም ደስታንና ሰላማዊ ህይወትን ፈላጊዎች ነን አይደል? አንዲት ደስታን ፈላጊ እህታችን ታሪኳን ስትናገር እንዲህ ትላለች። ደስታ የሚባለውን ነገር በሁሉም ቦታ ፈልጌ ነበር ግን ላገኘው አልቻልኩም ትላለች። በጣም ውድ ልብሶችን ለብቻ አየሁት፣ አሉ የሚባሉ ምርጥ መዝናኛ ቦታዎችም ሄድኩ፣ ግን እንኳን ደስታን ላገኝ ይበልጥ ውስጤን ያጨናነቀው መጣ። ይሻል እንደሆን ብዬ የውስጥ ስሜቴን በሙዚቃና ጭፈራ ለመግለጽ ሞከርኩ። ውድ የሚባሉ ዓለም አቀፍ የሙዚቃ ዝነኛ አልበሞችንም ገዝቼ በቀን ውስጥ ለረጅም ሰዓታቶችን ማዳመጥ ጀመርኩ። ግን ይበልጥ ውስጤን ፍርሃት ለቀቀበት። አሁንም ፍለጋዬን ቀጠልኩ። በፊልም በኮሜዲና በሙሰልሰሎች ላይ ይሻል እንደሆን ብዬ አሉ የሚባሉ ታዋቂ ፊልሞችንና ኮሜዲዎችንም ማየት ጀመርኩ። በርግጥ ለጊዜው አሳቁኝ፣ ግን እየቆዩ እየሰለቹ ይመጡ። ይባስ ብሎ ውስጤ እየደማ መጣ። እንዲህ ትላለች እህታችን፣ የገባኝ ነገር ቢኖር የጎደለኝ ነገር እንዳለ ነው። ከዛም ወደ ጓደኞቼ ጋር ሄጄ ውስጤ እንዴት ደስታ ማግኘት እንደሚችል መንገድ እንዲያመላክቱኝ ጠየቅኳቸው። እነሱም ከስከዛሬው የተለየ ወደ አንድ መንገድ አስገቡኝ። ይህም መንገድ ቆንጆ ወጣት ወንዶችን እያሳደዱ ከነሱ ጋር በሐራም መዝናናት። ብዙም ጊዜ ሳይፈጅብኝ ብዙ ወንዶችን ቀያየርኩ። ግን ደስታን ከማግኘት ይልቅ በተቃራኒው ክብረ ንጽህናዬን አጣሁ። ሐያኤ ተገፈፈ፣ ሴትነቴን አረከስኩ። ይህ መንገድ ይባስ ህይወቴን አበላሸው ትላለች። በስተመጨረሻም ይህች እህታችን እንዲህ ትላለች። ስለኔም ሆነ በዚህ አስቀያሚ መንገድ ላይ ስላሉ ብዙ እህቶቻችሁ ማወቅ ያለባችሁ ነገር እኛ በፍጹም ወንጀለኞች ሳንሆን የወንጀለኞች ዋጋ ከፋይና መጠቀማቸው ይሆን ነው። እባካችሁ እናንተ ወጣት ወንዶች ሆይ እኒህን ምስኪን ደካማ እህቶቻችሁን በዚህ መንገድ ላይ ብታገኟቸው እንኳን ባካችሁን እዘኑላቸው፣ አትጫወቱባቸው። አንቺ ውድ እህቴ ሆይ ጀነት መግባትና የአላህን ዘላለማዊ ጸጋ ማግኘት ከፈለግሽ የአላህን ሸሪዓዊ ትእዛዝ መተግበርና ለሌሎችም ማስተማር ይኖርብሻል። ሌሎች አላዋቂዎችን ታያቸው፣ አትስሚያቸው። ያንቺ መመሪያና መሰረትሽ ቁርአንሽ ነው። ከቁርአን ጋር ያለሽን ጓደኝነት በደንብ አጠናክሪ።